ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ፣ ከራሱም በታች ድንጋይ ተንተራሰ። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ፣ ከራሱም በታች ድንጋይ ተንተራሰ። ሕልምንም አለመ ታላቁን ራእይ፣ መሰላል ተተክሎ ከምድር እስከ ሰማይ፣ ሲወጡ ሲወርዱ መላእክት በሷ ላይ፣ እግዚአብሔርም ቆሞ ከላይ ከጫፏ ላይ